ራሱ እሸቱን የጠየቀው ጓደኛዬ ነው ያለው እስላም ወጥቶ የኛም ሼኮች የተናገሩ ትክክል አይደለም በክርስትና ላይ እኔና እሸቱ እንዲነበርን እኔና እሸቱ አንድ አልጋ ላይ ነበር ምንተኛው እኔና እሸቱ አላለም ይሄን ሆዱን የሚመራው ሰብስክራይበርስ ሸቃይ ያው እውቅና ቢያገኝ በኦርቶዶክስ ሃይማኖት ገንዘብ ቢያገኝ በኦርቶዶክስ ኮሚሽን ቢያገኝ በኦርቶዶክስ ለገዳም ቢያሰባስብ ለአሜሪካ ቢያሰባስብ ለእንግሊዝ ቢያሰባስብ ከርሱን ሆዱን ሞልታ የያዘች ኦርቶዶክሳዊት ቤተክርስቲያን ናት አናቅም እንዴ የአሜሪካው ገዳም ሲሰበሰብ 1 ሚሊዮን ብር ከሌ ሰጠች የተባለው የተሰጠ ብር ነው እንዴ በምን እንደመጣ እናውቅም እንዴት እንደተመለሰ እናውቅም ጥቁሯን ባየ አስጀምረው ሌላው ማኑ አስነክተው ገንዘብ እንዴት እንደሚወጣ እናውቅም አልሰማነውም አላየነውም ባለቤቶቹን አልጠየቅንም በብድር የተቀበሉትን ገንዘብ እነሸቱ እንዲያረጉ እንደዚህ ያደረጉ ብለው ፖለቲካ የሚሰራላቸውን አናውቅም ያለውን ኮተት አናውቅም ሰው በቤተ ክርስቲያን በልጽጎ ሰው በዚህ ቤተ ክርስቲያን በዚህ ሃይማኖት በልጽጎ እስላም ነው እንዴ ተከታዩ ሰብስክራይብ አድርጎ የሚከተለው እስላም ነው እንዴ ወሃቢ ነው እንዴ አይደለም ይሄው ገታታ ኦርቶዶክሳዊ ነው ይሄው ነው የሚያሳድገው እሸቱን ያሳወቀችው ቤተ ክርስቲያኒቷ ናት እንጂ እሸቱ ቤተ ክርስቲያኒቷን አሳውቋል እንዴ እሸቱ በቤተ ክርስቲያኒቷ ስም ለምኖ ልጆቹን ያሳድጋል በቤተ ክርስቲያኑ ስም ታውቆ በዛ ክሬዲት በሌላ ስራዎቹ ተወዶ ትዳሩን ይመራል እንጂ ቤተ ክርስቲያን በእሸቱ ነው እንደ ቆመችው ዝም ማለት እኮ ያባት ነው ካድሬነት ነው ይሄ አማራ እየታረደ አሜሪካ ውስጥ በዶላር ገዳም እንስራ ያውም ካሊፎርኒያ ውስጥ ያውም በረሃ ውስጥ አማራ እንዳይረዳ እነዚህ የወያኔ የኢህአዴግ የኦህዴድ የካድሬዎች ናቸው እነዚህ የካድሬ ስራ የሚሰሩ ናቸው መዘርዘር እንችላለን አንዳንዴ እኮ ግፍጥ ስንል እኮ ብዙ ነገር ይቆማል ሰይፉ ፋንታውን ጋር ሄደው ውሃ የሚጠጡት አርቲስቶች በሙሉ እየሞቱ ነው ስንል እኔ ወጥቼ ስናገር ጓለ ሰው ቀረግን አሁን የሚሞት አርቲስት አለ የሚሞት አርቲስት እኔን ነው የምጠሉኝ ሰይፉ ጋር ሄዶ ውሃ በኩባያ እየሰጣቸው በስንተኛው ወር ጠብ የሚሉ የነበሩ አርቲስቶች አሁን አሉ አሁን የሚሞት ሰው አይታችሁ ታውቃላችሁ እሸቱን የዛሬ ስንት ቀን ስናገረው ውር ያላችሁ ዛሬ ተነስተ ትጮሃለ አስመሳይ ቀጣፊ ሁላ ተሰብስቦ ማለት ነው ስለ ማህበራዊ ህይወት ማናቅ እኔ ይኸው 318 ጌዲዮናን ውስጥ አህመድን ጓደኛዬ ነው እኔ ሙስሊም ቤተሰቦች አሉኝ ሙስሊም ጓደኞች አሉኝ ሙስሊም ጎረቤቶች አሉኝ ሙስሊም ጓደኞች አብረን የተማርናቸው አሉ ሂድ ጠይቅ ማርገጃ ጋር ሁሴን ከድር ብለ ሃይረዲን ከድር ብለ ጠይቅ 77ን አብረን ያሳለፍን ያን የመከራ የረሃብ ዘመን እነሱ ሱቅ ስላላቸው እንዴት አብሬ እንዳለፍኩ እኔ ነኝ የማውቀው የልብ ወዳጁ ሁቱ ብዬ ነው የምጠራው ሁሴን እንኳን ብዬ አልጠራው በማህበራዊ ህይወት ሐረር ተወልጄ እኔ እስላም ልጠላ ነው እንዴ ስለ ማህበራዊ ህይወት ያወራልኛል እንዴ የማንም ቲክቶከር አሚላል እንዴ አህመዲን ጀበል ቲክቶከር ነው እንዴ አህመዲን ጀበል የእስልምና ኮሚቴ እኮ አሁን የመጅሊሱ ዋና ወሳኝ ሰው ነው ኦሮሞነቱ የጅማ ሰውነቱ ተደርቦበት ሰው ነው እሱ በጌታዬ በኢየሱስ ክርስቶስ ላይ 300 ጥያቄ አለኝ አለ እኔ በነብዩ መሐመድ ላይ 1000 ጥያቄ አለኝ ብል እኔ የኦርቶዶክስ ተዋሕዶ ቤተክርስቲያን የአስተዳደር ቢሮ ውስጥ ስለማልሰራ ቲክቶከር ነው ብዬ ምናቅ ነኝ እንዴ እነሱ መጽሐፍት ጽፈው እነሱ በሲዲ በቪሲዲ አፈር ከድሜ ሼኮቻችን ሲያበሉ ቲክቶከሮች ናቸው እንዴ ይህ ትክክል አይደለም 2 ሚሊዮን የሚሆነ ኦርቶዶክስ እሺ ይለዋል እሸቱ ስለ ክርስቶስ ደንታ የለው ስለ ሃይማኖት ደንታ የለው የሚጋለብ ህዝብ ግን አለው የሚነዱት ህዝብ ግን አለው እነዚህን ኃይል ሊባሉ ይገባል ረፍ ሊባል ይገባል ሃይማኖት ነው የተያዘው እነሱ አንዳቸው ወጥተው በኦርቶዶክስ በክርስቶስ ላይ የተነገረው ትክክል አይደለም እኛ ብናምነውም እንዲህ ብለን መጻፍ እንዲህ ብለን መናገር የለብንም አላሉም እኔ ጌታዬ አምላኬ መድኃኒቴ የምለውን አደባባይ ወጥቶ ክፍታፉን ሲከፍትብኝ አንድ እስላም ወጥቶ ትክክል አይደለም
ይሄን እኮ እነ ዘመድኩን ያመልኩታል፣ ይሄንን እኮ እነ እፎይ ያመልኩታል፣ ይሄንን እኮ እነ እሸቱ ያመልኩታል፣ ይሄንን እኮ እነ ከሌ ያመልኩታል፣ አምላካቸው ነው ብሎ አንድም እስላም ወጥቶ አልተናገረም። እፎይ ይገደል ይላል። እከካሙላ በጣም ያሳዝናል። እማይሰለጥን እርጥብ ይመጣና ደግሞ እዚህ ገጠሬ ገተት ደግሞ የእሸቱን አይቶ 2 ነጥብ ምናምን ቪው ሲያገኝ አይቶ ደግሞ ሌላው ገጠሬ ይመጣና እንዲህ ይላል። በእውነት እኔማ አልፋታቸውም። ተመልከቱት ይህን ገጠሬ